የቆሸሸ ጓደኛ ጋር የምትውል ከሆነ ቆሻሻን ነው አንጸባርቆ የሚያሳየህ። ያንተን አለመቻል፣ መውደቅን፣ መዝረክረክን፣ ጥፋትህን ነው አንጸባርቆ የሚያቀርብልህ። የቻለ ጓደኛ፣ ጎበዝ፣ ተስፈኛ፣ ተራማጅ፣ የሚጥር ጓደኛ ጋር ከሆንክ ተስፋህን፣ እርምጃህን፣ ችሎታህን አንጸባርቆ ያሳያል። ከማን ጋር ነው የምትውለው? ከማን ጋር ነው የምትውለው? የራሱን ጭንቀት አንተ ላይ ሊያላቅቅ ይመጣል። የራሷን ውድቀት አንቺ ላይ ልትጭን ትመጣለች። አንዳንዱ አንተ እኮ ማትረባ ሰው እኮ ነው አችልም ይላል። እንዴ ቃሉ ራሱ ከየት አመጣው? እሱ እንዴት አወቀው? እሱ ስለማይረባ ሁሉም ሰው ማይረባ ይመስላል። ለምሳሌ አንዳንድ ሰው ቁርሱን ስለበላ የሚያስበው ሌሎችም ቁርስ በልተዋል ብሎ ነው። ታውቃለህ? የጾሙ ነው ብሎ ያስቡ። እሱ የጾም ያለ ሰው አንተም የምትጾም ይመስላል። ይጠገራል እስከ 9 ሰዓት ለብራ አይልም። ቦታ ጠፍቶብህ ዝም ብለህ አንገትህን አውጥተህ አባቱ ቀበሌ የት ጋር ነው የምትለው አይደል? አማርኛ እኮ ነው የምትችለው። በአማርኛ ነው የምትጠይቀው። ለምን? አንተ አማርኛ ስለምትችል መንገድ ላይ የሚሄደው ሰው የአማርኛ የሚችል ይመስላል። ባይ ዲፎልት አንተ የምትችለውን ሰው ሁሉ የሚችል ይመስላል። ገብቶሃል? ለራሳቸው መያዣ መጨበጫ ካጡ፣ ተስፋ ከቆረጡ፣ ካልተሳካላቸውና ይህን ሁሉ ብስጭት አንቺ ላይ ልወጣው እያሉ ሰበብ ከሚፈልጉ ሰዎች ጋር አትዋያቷል። አንተ የተለየህ ነህ። አንቺ በጣም ትለያለሽ። የደካሞች እልህ መወጫ አይደለሽም። በራሳቸው ከሚተማመኑ፣ ደስተኛ ከሆኑ፣ ከሚጥሩና ተስፋ ካላቸው ፈጣሪን ከሚወዱ ሰዎች ጋር ዛሬውኑ ጓደኝነት ጀምሪ። ያኔ ምን ያህል አቅም እንዳለሽ፣ ምን ያህል ችሎታ እንዳለ ጥርት ባለ መስታወት ታያለህ። ጥርት ባለ መልክ ትገነዘቢያለሽ። ይኸው ነው።